ዛሬ ደግሞ ወደ መናፍስት መሸበሪያና ወደ ባህላዊ ሕክምና ንጉስ ወደ ሆነው ብሳና መጣን። ብሳና በኢትዮጵያ ጥበብ ውስጥ ኃይለኛና ጨካኝ ተብሎ የሚታወቅ ነገር ግን ለታመነበት ሰው እንደ ትልቅ ጋሻ የሚያገለግል ተክል ነው። ብሳና ከመናፍስትና ከባህላዊ ሕክምና ጋር ያለውን ጥልቅ ምስጢር እንዲህ በዝርዝር ነገራችኋለሁ። 1. ከመናፍስት ዓለም ጋር ያለው ትስስር። ብሳና በመንፈሳዊው ዓለም ውስጥ የመቅሰፍት ዘንግ ተብሎ ይታወቃል። እርኩሳት መናፍስትን የብሳና ንዝረት ይረብሻቸዋል። መናፍስትን ማባረር። በዛር ወይም በክፉ መንፈስ የተያዘ ሰው በብሳና ቅጠል ቅርፊት ቢታጠን መንፈሱ ተቃጠል ብሎ ይጮሃል። ብሳና መናፍስትን የመግረፍና የማሸበር ኃይል አለው። ሌላው ደግሞ አዳፍን የመስበር ነው። አንድ ሰው በድግምት ግርማ ሞገስ ተዳፍኖ በሰው ዘንድ ከተጠላ በብሳና ቅጠል የተቀቀለ ውሃ መታጠብ ያንን የጨለማ መጋረጃ ቀዶ ይጥለዋል። ሌላው ደግሞ ለቤት ጥበቃ። በቤት ውስጥ ሰላም ሲጠፋና ጭቅጭቅ ሲበዛ የብሳናን ቅርፊት ማጠን ሰላም የማይወዱ መናፍስትን ከቤት ያሳድዳል። ለባህላዊ ሕክምና። ብሳና በሕክምናው ዓለም ፋርማሲ ነው ሊባል ይችላል። ለሆድ ጥገኛ ተውሳኮች እጅግ ጠቃሚ ነው። የብሳና ፍሬ ወይም ቅርፊት ተቀቅሎ ሲጠጣ ኮሶና ሌሎች የሆድ ትሎችን በአንድ ጊዜ ያወርዳል። ለቆዳ ህመም እና ለእከክ እንዲሁም ፈንገስም ይጠቅማል። የቅጠሉ ጭማቂ ወይም የተፈጨው ቅርፊት በቆዳ ላይ ሲቀባ ማንኛውም አይነት የቆዳ ኢንፌክሽን ያድናል። ለጥርስ ህመም ይሆናል። ቅርፊቱን በማኘክ ወይም በማላመጥ የጥርስን ህመም ማስታገስ ይቻላል። ለጥበብ ምስጢር። የቃል መጥበቂያ። ብሳና በባህሪው መራራና ኃይለኛ በመሆኑ አንድ ሰው ለምሳሌ ጀስምን በኃይል ለማዘዝ ስትፈልግ ጥቂት የብሳና ቅርፊት በአፍህ ይዘህ ብትረግም ቃልህ እንደ መብረቅ ይከብዳል። ማሳሰቢያ። ብሳና ኃይለኛ ስለሆነ በብዛት አይጠጣም። ለሆድ ከሆነ በጣም ትንሽ መሆን አለበት። ኢትዮጵያዊነት ታላቅነት። ሰብስክራይብ